Maşuruşur maşarşarşur. እኔ አልቀበልም አልፈልግም። መቀበል አለበት። ሲጀመር ከኛ ጋር ያለው ዞር በል ይገናኛል። የተቀበልነው በኢየሱስ ክርስቶስም እነዚህን እርኩስ መንፈስ የወረሳቸው ሰዎች ጌታ በፍጥነት አንተ ጎብኛቸው። አንቺ መብረቅ እንዳታስመቱ። ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ያዘው ብዙ ቤተሰቦቻችን ውጪ ወጣችሁ ስሩ እያሉ ነው ቪዲዮ። በብዛት እንደዛ ኮሜንት እንደዛ ውጪ ስትል ማለት ውጪ ላይ ደግሞ አንዳንዴ ሁሌ ሳሎን ከሚሆን ውጪ ወጣችሁ ስሩ የሚሉ ስላሉ እዛ የሚሆን ደግሞ ጥሩ ጥሩ አይዲያዎችን እያመጣን ውጪ ላይ ወጥተን መስራት አለብን። ለዛ ነው ዛሬ ማውራት ያለብን መማከር ያለብን ማለት ነው። መናፈሻ እንደሆነ ሁሉም አረንጓዴ ቦታ ነው፣ ደስ ይላል። የስልክ ካሜራም አይከለክሉም። አሁን መናፈሻው ምንሰራ ብንቀርጽ ማለት ነው። ግን ምን ያስፈልጋል? እዚህ ደግሞ ያው ልጁ ጋር ደግሞ የሚቀር አንድ ሰው ያስፈልጋል። ስለዚህ 3 ሰው ሲሄድ አንድ ሰው ይቀራል ማለት ነው። ሌላ ቀን ደግሞ ሌላ 3 ሰው ሲሄድ አንድ ሰው ይቀራል። እንደዛ እያደረግን እንሰራለን ማለት ነው። እና ሁላችሁ ሬዲ ናችሁ? አሪፍ ነው። ያው ደስ ይላል። የሚደገፍ ሀሳብ አይቁም ነገር ያው ደግሞ ሌላ ምንድን ነው ለምን እንደሆነ አላውቅም፣ ግን እኔ እኮ ብዙ ፕራንክ እናንተን ማድረግ ሀሳብ ይመጣልኝና ከዛ ልክ ወደ ቀረጻ ወይም ወደ መስራት ልገባ ስል ሰው አይደለም ሰው የሆነ ሰርቼ ሞክሬያለሁ ከዚህ በፊት። ሰው አይወደውም። እኔ ስናደድ ብቻ ማየት ይፈልጋሉ ምናምን ነገር። ሰዓት ደርሷል። ምንድን ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ፍቅር ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ያማችሁ እንዴ? ላዙቶ ሻቃ ቃሩሩ እምቧ ላዙቶ ሻቃ ቃሩሩ ምን እየሆናችሁ? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? አንቺ መብረቅ እንዳታስመቱ። ምን እያደረጋችሁ ነው?
ምን እያደረጋችሁ ነው? በኢየሱስ ክርስቶስ ምንድነው? እሺ ዮናስ አንቺ ፍቅር ምንድነው እሱ? ምን እያመለካችሁ ነው? ምን እያደረጋችሁ ነው እናንተ? በጌታ በኢየሱስ ክርስቶስ ምን ሆናችሁ ነው? ምንድነው እሱ የጠጣችሁት? ፍቅር አንቺ ሚት በጌታ በኢየሱስ ክርስቶስ መጽሐፍ ቅዱስ አወጣሉ። መጽሐፍ ቅዱስ ነው የሚያደርግሽው። መጽሐፍ ቅዱስ ነው የሚያደርጋችሁት። ምን እያደረጋችሁ ነው? አንተ ልቀቅ፣ ተላቀቁ። ምን እያደረጋችሁብኝ ነው? ልታስጨርሱ ነው እንዴ? ምንድነው ያጨሳችሁት? እናንተ ምንድነው ሲነካችሁ? ይሄ ምንድነው? አንቺ ተነሽ፣ እሚት ተነሽ። እናንተ ምንድነው እሱ? ቆይ ምን አይነት አመለ እንትን ነው? ቆይ ምን አይነት ነገር ነው እያደረጋችሁ ያላችሁ? ምን ሆናችሁ ነው? ንቁ። ምንድነው እንትን ያላችሁት? ዮናስ አንተ ዮናስ ልቀቅ፣ ተላቀቁ። ወደዛ ሂዱ። ምን ባልታችሁ ነው? ምንድነው ሲያጦዛችሁ? ቆይ ቀና በይ እስኪ አንተ። በጌታ በኢየሱስ ክርስቶስም እነዚህን እርኩስ መንፈስ የወረሳቸው ሰዎች ጌታ በፍጥነት አንተ ጎብኛቸው። በጌታ በኢየሱስ ክርስቶስም ጎብኛቸው። ሂድ። በጌታ በኢየሱስም ከላችሁ ላይ ይሰበር ክፉ መንፈስ። አትሄዱም ወይ? እርኩስ መናፍስት አትሄዱም ወይ? ሻቅሮላ ዳጋስቴ በቆሮ ክላብ ቼና ፈራቶራ ዳዳ ማሽሮሾር ማሻሻሾር Shukuno mamasri pe barotino. Come on, disco. Yeah? Come hello. ምንድነው እሱ? ምን ሆነ ነው? ምን እያደረጋችሁ ነበር? ምን እያደረጋችሁ ነበር? አንተ ምን ነበር? እዚህ ጋር ቆም እየጮኻን እንደ ጉሮሮ እስኪደርቅ እየጮኻን እኛ ጋር አንዴ ጸልያለሁ። መጽሐፍ ቅዱስን ደግሞ የምን ያደረግሽው አንቺ? መጽሐፍ ቅዱስን ነው። ምን ያደርጋል? እዛው ስታይል ሌላ ነገር ገብታችሁ ልጸልይባችሁ መጽሐፍ ቅዱስ ፈልግ መቼ አገኘሁ? ለምን እንደምትጸልይብን? እኛ እኮ ምን አደረግን? ቁጭ ብለን ነን እንዴ? ምንድነው ቁጭ ብትሉ? ሌላ ታሪክ ውስጥ ገብታችሁ አልነበር እንዴ? ምን እያደረጋችሁ ነበር? ምን አደረግን እኛ? ይኸው ቁጭ ብለን ታዘጋጅተን አይደል እንዴ? ምንድነው ታሪክ? ታሪክ እንኳን አይ አንተ ተሳተፍክም? ምኑን ነው የምትሳተፍ? ከኛ ጋር ሳትሳተፍ ሶስታችንም እያደረግን የሆነውን ነገር ለምን አንተ ሳታደርግ? ምኑን ነው የማደርገው? ምኑን ነው የማደርገው? የሰይጣን ስራ ነው የማደርገው። እዚህ ጋር ቆማችሁ አንዴ ሻቃላ ቁቁም ላምቁል እያላችሁ የሰይጣን ስራ አይደለም። ደግሞ ሻቃላ ቂቅ ያይከብትና አትበል።
ምኑ ታስታላው ምኑ ነው መቀለጃ ነው? እናንተም ቀልዳችሁ የለ እንዴ? እናንተም እግዚአብሔር ላይ ፈጣሪ ላይ ቀልዳችኋል። ውሽ እኛ እግዚአብሔር ጋር መቼ ሄድን እና ምን እያደረጋችሁ ነበር ታዲያ? እኛ የራሳችን ነገር መስርተን ነው። ምን የራሳችን ነገር ስትይ በቃ የራሳችን ላይ ከፈለክ መሳተፍ ትችላለህ፣ መማር ትችላለህ። ከዛ በኋላ የወሰነው ነገር ስለሆነ አዲስ ሃይማኖት አንተ ወስና ከኛ መከተል ትችላለህ። እኛ የራሳችን ነገር ፈጥረን ነው። የምን አዲስ ሃይማኖት? አዲስ ሃይማኖት መስርተን ነው። የራሳችን እምነት ነው በቃ የምንከተለው። ምንድነው የትርጉሙ? ምንድነው ኋላ ሶስት ሄዳችሁ ተሸክማችሁ በብርጭቆ አምጥታችሁ ጠጥታችሁ ከዛ አይሆን ቋንቋ የምታወሩት ተመሳሳይ ሰዓት ላይ እንደ ከብት ለኛ ገብቶናል። እኛ የገባን ነው። ሲቀጥል ደግሞ መማር ከፈለክ መጀመሪያ የምታረጋቸው አዎ ጽድት ብለህ ነው መግባት ያለብህ። ገላ በቀን ውስጥ 5 መታጠብ አለብን። አዎ ልብስ 5 መቀየር አለብን። ልብሱ ችግር የለውም ከታጠበ መቀየሩ ስለማይቀር እናንተ ማስቀየራችሁ እዚሁ እየተግማማችሁ አይደል? ስንት ጊዜ ቀይረን እኮ ነው አሁን የመጣነው። 5ኛችን ነው ከጠዋት ጀምሮ። ይሄ ነበር እኔ ጠዋት የለበስኩት። ሽንት ለ5 ቀን አሸና ምን ለወለስ ከማሸና ሽንት ለ5 ቀን እንደ ቤት ገብታ ምን አይነት እንዲህ አይነት ሃይማኖት ጥንብ ሃይማኖት ከየት ነው ያመጣችሁ? የጠንብ ሃይማኖት ነው እንጂ ቦርሲና አራትኒ ፒራሚድ ስነ ስርዓት ይችላል። ስነ ስርዓት ነው ያዘ። አንድ ነገር እንዳታወሩ በዚህ ቋንቋ አንድ ነገር እንዳታወሩ። ስነ ስርዓታችሁን ትይዙና ስነ ስርዓታችሁ አሁን ነገር እንድናደርግ አሁን ነው እጄ በላችሁ ለሚጸልይ ሰው አመጣ። ዞር በል ዞር በል አገጭ እንሳለው ሌላ ባዳ እኔ አልቀበልም፣ አልፈልግም። መቀበል አለበት። ሲጀመር ከኛ ጋር ያለው ዞር በል የተቀበልነው ነገር አንተ ወደ ገደል ክተቱት። እናንተ አልቀበልም። ይዛችሁትን ቶሮቶ አግሌሳታራ ይሻልሻል። ፍቅር ይሻልሻል። እኔ አልፈልግም ብዬሻለሁ። እመታሻለሁ። አልፈልግም፣ አልቀበልም። ቤቴ ውስጥ እግዚአብሔር ብቻ ነው። ቤቴ ውስጥ አንደኛና በጣም እየረበሽኩ ነው። ሰሞኑ ራስህን አይደለም ያለው እና ተሰማ ከባድ ነገር ልልብ ነው። እንቧቡ ልልብ ነው። ያዘው በቃ የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ፕራንካችን ለየት ያለ ነው። ምክንያቱም ጀስት ለፈን ነው እንጂ ሌላ ነገር አስበን አይደለም። እንደዚህ አይነትም ሃይማኖትም የለንም አይፈጠርም። ስለዚህ እሱን የሚለውን ነገር ለማየት ብለን ነው። በጣም ነው ማወዛገብ